ስለ አንድ ብሔር መጥፎነት የተናገረው አንድ ነገሩን ሰምተዋል? አሁን ንገረኝ፣ አብራራለሁ። አንተ በገባ ንገረኝ። ቴዲ የሚፈልጋት ኢትዮጵያ ቴዲ የሚፈልጋት ኢትዮጵያ ዛሬ የለችም፣ ተቀብራለች። ገብተዋል። ዛሬ ያለችው ኢትዮጵያ የ86ቱም ብሔረሰቦች የሁሉም እምነት የሚከበርባት ኢትዮጵያ፣ ሁሉም ኢትዮጵያዎች የሚያምነው እቺ ሰንደቅ ዓላማ ሰንደቅ ዓላማው ምንድን ናት? እናንተ እንደምታስቡት አይደል። ሰንደቅ ዓላማ የብሔር ብሔረሰቦች እኩልነትና ሃይማኖትን እኩልነት። ቴዲ የማይፈልገው ሃይማኖት እኩልነት፣ የብሔር ብሔረሰቦች እኩልነትን አይፈልግም። ረግጤ ግዛ ነው። የቱ ጋ ነው የሚለው? እንደዛ ረግጤ ግዛ ነው። አይ የቱ ጋ ነው የሚለው? ረግጤ ግዛ ያጼው ግዛት ረግጤ ግዛ የሚለው ረግጤ ግዛ ምንድን ነው? በኢትዮጵያ ምድር ላይ እስቲ ንገረኝ። በኢትዮጵያ ምድር ላይ ኢትዮጵያ ጴንጤ ኢትዮጵያ በብልጽግና አሁን ኖ ጴንጤ ኢትዮጵያ ረግጠ ግዛ ጠየቀኝ። መልስ ልስጥ። ቴዲ የሚፈልጋት የአፄዎቹ ኢትዮጵያ ዛሬ በእኛ ጄኔሬሽን አትመጥነንም። ፎር ኤግዛምፕል ታሪኩን እንወስደዋለን። ታሪኩ ይቀመጥልያል። ታሪኩን እንማረበታለን። የሚማረው ነገር ሌላውን መበሻሸቅ ሳይሆን ሌላውን ደግሞ ታስቀምጠዋለህ፣ ክፉን ደግሞ ታስቀምጠዋለህ። አርቲስት ነው። አርቲስት ህዝቡ የሚያስተምር ነገር የሚያሳቅፍ ነገር መስራት ነው እንጂ በራሱ 8 ዓመት ተኝቶ ከ8 ዓመት ከእንቅልፉ ነቅቶ ማልቀስ አይደለም። ገብቶሃል? 8 ዓመት ተኝቶ ማልቀስ አይደለም። እቺ ሙዚቃ ለመውጣት 8 ዓመት መቆየት አልነበረበትም። ምክንያቱም ቴዲ ከቤቱ ወጥቶ ሰፈሩን ራሱ አይሄድም። እስቲ የቱ ቦታ 8 ዓመት ድረስ ቴዲ የቱ ቦታ ሄዶ ሲጎበኝ የት ታውቃለህ? አዲስ አበባ ውስጥ አየህ፣ ዘፈኑን አልሰማሁም። እምልህ ለዛ አይገባህም። ላንተ እምልህ ለዛ ልተርጉምልህ። ቆይ ልተርጉምልህ። ምን ፍቅር እንጂ አለ። ይኸውልህ አንተ ልተርጉምልህ። ቋንቋው የእኛ ስለሆነ አንዴ ልተርጉምልህ። አንዴ አዳምጠኝ። የሰፈሬን ትርጉም የሰፈሬን 10 ቀበሌና 13 ቀበሌው የአንተ ሰፈር ራሱ ትርጉምልህ ከነ ሰፈሩ ማለት ነው። እሺ ተርጉም። ግን ልንገርህ ምን እንዳለ ለፍቅር እንጂ እስከዛሬ መታገሴ አለ እንጂ እኔ አልፈራም ለአንድ ነፍሴ ብሎ ቴዲ ተናግሯል። እስከ ዛሬ የታገሰበት ቆይ ስማ፣ አሁን ደግሞ በተራየ ስማ ብናወራ እስከ ዛሬ የታገስኩት ለውጥ ይመጣል ብዬ እንጂ እስከ ዛሬ ለፍቅር ብዬ እንጂ እስከ ዛሬ የታገስኩት ማለት 8 ዓመት ሙሉ። ምክንያቱም አንድ መንግስት ሲቀየር ወዲያው ለውጥ አምጣ አትለው። ምን ታደርገዋለህ? ጊዜ ትሰጠዋለህ። ጊዜ ትሰጠውና ታየዋለህ። ጊዜ ሰጥተኸው ካለበት ቦታ ላይ እየተሻሻለ ከህዝብ ጋር እየተጣመረ እየተስማማ ካልሄደ የዛ ጊዜ እንደ አንድ አርቲስት ሀሳብ ይሰጣል። ቴዲ አፍሮ በህወሓት ጊዜም ይሄን አድርጎታል። ተግባባን? አየ ሲያየው ምንም ነገር ሊያመጣ አልቻለም። ከዛ የምርጫው ጊዜ የ97 ጊዜ ምርጫው ጊዜ በደንብ አድርጎ ለህዝቡ ተናገረ። መሴጁ ደግሞ ውጤት አመጣ። ዛሬ ላለንበት ውጤት መተናል። አሁንም ደግሞ 8 ዓመት ከዛሬ ነገ ይሻላል ብዬ መታገሴ ብሎ ነው ያለው እንጂ ቴዲ አፍሮ የቁጭ ዘፈን ኤኒ ዴይ መስራት የሚችል ነው። ለብዙ ሰዎች ግጥም የሰጠ ለብዙ ሰዎች የሆነ ነው። ሌላው ልንገር 8 ዓመት የቆየበት ወርዝ አድርጓል። ምን ሆነ መሰለ 100 ሚሊዮን ቪው በአንድ ሳምንት ውስጥ አግኝቶበታል። 100 ሚሊዮን ዮኒ ቴዲን እኔም ያውቀው ገብቷል። መጀመሪያው የፖሊስ ኢንተርቪውን ካየው ማነው ይባል ነፍሱን ይማረው ሞቷል። እና የኮልፌን ልብስ የኮልፌን ጨርቅ በይጣን ታጥኖ የኮልፌን ልብስ ለብሶ በይጣን ታጥኖ ስለብስ ጀምሮ ሙዚቃውን እከታተላለሁ። የምን ኮልፌ ላይ የሚሸጠው የምናለች ተራ ልብስ ማለት ነው። ገብተህ ባይ ይችላል። የመጀመሪያው ኢንተርቪው ኮልፌ የሚላለው እንትን ልብሱ የመጀመሪያ ኢንተርቪው ኮልፌ የሚላለው ምናለች ተራ የሚል እንኳን አለ የምናለች ተራ ልብስ ነው ለብሶ ጀመረ ለብሶ ይሄን አይደለም የቴዲ ለኔ ልትነግረኝ አይደለም። ቴዲ ልብሱን ለብሶ እሱን አባቴ በበኩሌ ፖለቲካ መስራት ነው ወይ አማርኛ ከሆነ ያስተምራል አይደለም እንጂ አንተ አሁን የምናወራው ስለ ሀሳብ የምናወራው አይዲያ ነው። ቴዲ ባይኖረው ራሱ እኮ ኢትዮጵያ ደሃ መናጢ ስለሆነች ነው ቴዲ አሁን ሳልባጅ ቢገዛ ዛሬ አይደለም እኮ አንተም ሳልባጅ የሚገዛ ነገር አልነበረም። ኢትዮጵያ እያለ አጣቀው ሳልባጅ ቦታም ክፍለ ሀገር ላይ የለም፣ አዲስ አበባ ብቻ ነው ያለው። ቄራ ልጆችን ጠይቃቸው። ስለኔ ልብስ ሊያሳፍር ነው እንዴ? የቄራ መቶረኞቹን ጠይቃቸው።
ሞተረኞች የቄራ ሞተረኞች 10 ቀበሌና 10 ቀበሌና የቄራ ልጆች ጠይቁ። የሳሬስ ልጆች ሲጫወቱ ኳስ ምን አይነት ነበር፣ ምን አይነት ጸባይ ነበር ያውቁኛል በደንብ አድርጎ ማለት ነው። አንተን ያውቀዋል። በዚህ አዲስ አበባ አድገ ነው እንደዚህ አይነት ቋንቋ የምታወራው? በዚህ ስም አያውቁኝም እንጂ እኔ ስደት ከወጥ በዚህ ስም አያውቁኝም እንጂ ያውቁኛል በደንብ አድርጎ የቄራ ልጆች። እንደዚህ አይነት አሁን አዲስ አበባ የኖረ ሰው ነው እንደዚህ አይነት አማርኛ የሚያወራው? አማርኛው እኔ የአማርኛ ኖስ ማዘር ላንጉዌጅ ብሮ እኔ ሰባተኛ ነው አዲስ አበባ ያለው አሁን የኦሮሞ ልጆች አውቃለሁ። አዲስ አበባ ነው የትግራይ ልጆች አውቃለሁ። የትግራይ ልጆች ቆይ ተረጋጋ። አንተ ያለ አማርኛ አዲስ አበባ ያደጉ የኖሩ ሰዎች ማናቸውንም አምጣ፣ ከኦሮሚያ አምጣ፣ ከደቡብ አምጣ፣ ከአማራ ክልል አምጣ፣ ከየትም ብታመጣ አክሰንታቸው አማርኛ ማውራት እውቅና ማውቅ አይደለም እኮ አማርኛ ማውራት ማን አላልኩም እኮ። አንተ አሁን የቄራ ልጆችን ብለህ ስትል የቄራ ልጅ ባስገባልህ ይሰቀባል። አሁን ጠይቀው ማለትም ስለሚያውቁ ምናልባት 2 ዓመት ኖረ ሊሆን ይችላል እዛ። አሁን ቁም ነገሩ እሱ አይደለም፣ የቴዲ ልብስ አይደለም ቁም ነገሩ፣ የቴዲ ምኑ አይደለም። ከዚህ ዘፈን ላይ ቆይ ካልተግባባ ምንም በዚህ ዘፈን ላይ አንተ የአፄዎቹን ዘመን አልፈልግም ባይነ እሺ ያልን ተቀበልን፣ ኦኬ አልኩ። አሁን የምናወራው ቴዲ አፍሮ 86 ብሔር ብሔረሰብ ባለበት 85ቱ ቴዲ አፍሮን ሳይቃወም አንድ ብሔር ተቃውሞ ኮንሰርት አዘጋጀ። ለምን? ጀግና ስለሆነ በጀግንነት መልስ ሰጡት። ተነካችሁ። አንድ አይደለም በጣም ቴዲ የሚመጥ ነው። እሱም መልስ የሰጡት ቴዲም ህብረተሰብ አናካ፣ መልስ የሰጡትም ህብረተሰብን አናቀውም። ቀጥታ ቴዲን ይመለከተዋልና የቴዲ ተከታዮች ነፍጠኛ ብለው እየተሳደቡ ህብረተሰብ አልነኩም ትላለህ። ነፍጠኛ ማለት ነው ታውቀዋለህ? ለማን ተብሎ ነፍጠኛ ማለት ትርጉሙ ምንድን ነው? እኔ አሁን እዚህ ጋር ነፍጠኛ ማለት ኦሮሞ ማለት አይደለም፣ አማራ ማለት ለኛ ልትነግር ነው እንዴ? አሁን ለምሳሌ አብዛኛው የሚባለው እዚህ ጋር ነፍጠኛ ለስድብ ብለው የሚሉት የማንም ብሔር ነው። እታች ያላችሁ መስከሩለት እስቲ። እኔ ነፍጥ የሚባለው ልብ ያውቀዋል። መወሻሸቱ አያስፈልግም። ነፍጠኛ ብለው ለመሳደብ የሚፈልጉት ማንን ነው? ምንድን ነው ነፍጠኛ? አማራን ነው፣ ሌላ የለም። አማራ አላሉም። አማራ ነው እንጂ አማራ ነው ስሙ። እሺ ቆይ የሚኒልክ ቡችላ ብለው ሲሳደቡ ማንን ነው? ምኒልክ ቡችላ አማራ ብቻ ነው እንግዲህ የሚሉት። እንግዲህ ስድባችሁ ወጥተው እኮ ነው ምን እንደሚያደርጉ ልንገርህ። አንተ ያልገባ እንዲገባ በደንብ አድርጌ ልዘግብ። የወጡና ሰላማዊ ሰልፍ እኮ ወጥተዋል። አሜሪካን ሀገር፣ እንግሊዝ ሀገር ወጥተዋል። አማራ ነፍጠኛ፣ የሚኒልክ ቡችላ ፎጣ ለባሽ እያሉ ወጥተዋል። ያንተ ሰዎች ማን ነው አውሮፓ ላይ እና አሜሪካ ላይ ወጥቶ ጋላ ማደጋስካር እናስገባለን ብሎ ሰልፍ የወጣ የነበረ? ጋላ ማለት አሁን ለምሳሌ ኦሮሞ ነው። እነሱ ማን ናቸው? አይደለም እነሱ ማን ናቸው? አሉ አማራም አለ ሌላውን ብሔር አለ። ጋላ ማደጋስካር ማስገባት ትችላለህ? እንግዲህ በምን ሊሉ መሰለ ጋላ ዛሬ ሁሉም ነገር ገብቶታል። ገብቷል። ጋላ ሁሉም ነገር ገብቶታል። ትላንትና ኢትዮጵያ ያደችው ገብቷል አይደለ? ወደ ፈለግከው ፖለቲካ ብትዘበራርቅ አይዲያውን ለማጥፋት እንደፈለግክ ብትሄድ ምንም ለውጥ አታመጣ። እንዲህ የፈለግከውን እየረገጥክ ነው አንተ። አሁን ሀሳብን መሰብሰብ አትችልም። የእናንተ ትምህርት ቤት ከተን ማስተማር አለብን። እናንተ ትምህርት ቤት እኛ እኮ ነው ያስተማርናችሁ። በሙሉ መሪ እንኳን የ7ኛ ጨ ተማሪ ነው፣ አልተማረም እንኳን ሌላው። አሁን የምናወራው ምን መሰለ፣ በደንብ ስማ። እዛ ይለዋል። አንዱን ሀሳብ እንኳን ጨርስ እንጂ ጨረስኩልህ እኮ ስንቱን ልጨርስልህ ማለት ቅኔው ስለሆነ መልስ። ከ86 ብሔር ብሔረሰብ ለምን ኦሮሞ ብቻ መልስ ሊሳደብ ፈለገ? ቴዲ የሚኖርበት እኮ ፍንፍኔ ነው አይደለ? ቴዲ የሚኖርበት ፍንፍኔ ነው አይደለ? ነው አዲስ አበባ ነው። አዲስ አበባን አላውቅልም እኔ ፍንፍኔ ነው የሚያውቀው። አዲስ አበባ ነው ማንም አያውቅልም። ፍንፍኔ የሚሰማ የለም። አሁን ያለችው ፍንፍኔ ናት ማለት ትችላለን። ፊንፊኔ አልካት፣ ፉንፉን አልካት፣ አትኖርበትም፣ አታውቃት፣ መፍትሄ አታውቋትም። ዝም ብለህ ነው አንተ አዲስ አበባ ካልክ እኔ ፍንፍኔ እሄዳለሁ። ምንም አታመጣም አልኩ። ስላልክ የምታመጣው ነገር የለም። ያመጣሁትን ማሳየው እኮ ምንድን ነው ያመጣው? ዳር ላይ ወሰድኩ አይደል? መሀል አንስቼ ዳር ላይ ለጊዜው ምን መሰለህ እንደዚህ ድንፋታም ስለማይገባህ እንጂ በህዋትም ጊዜ የድንፋታ ነበረ። ህዋት እኮ ከብሩክ መጥቶ ነበር ገባ ነበረ ድንፋታ። በጊዜያዊ ድንፋታ ማንም ይችላል። ፍንፍኔ የምትሉ ኢትዮጵያኖች
አዲስ አበባ ማለት ትላንት አዲስ አበባ የነበረችበት ሰዓት እና ዛሬ ፊንፊኔ ስትባል ምን አይነት ለውጥ አላት? የኢትዮጵያ ብሔር ብሔረሰቦች ምስክሩ የኢትዮጵያ ብሔር ብሔረሰቦች መስጠት ነው። ዛሬ ፊንፊኔ የምትጠራበትና አባት ስታገኝ ትላንት አባት የሌለቻት ሀገር ፊንፊኔ ምን አይነት አባት የሌለቻት? ለምን አባት የሌላቻት? ትቀጠቅጠናለህ አይደል? ሀቁን እስቲ እንነጋገር። እስቲ ንገረኝ። ኮንሰርት ስድብ አዘጋጁ ምን ትላለህ? መልስ ምት እንደዚህ ነው። ለምንድን ነው መልስ ምት ሲሰጠው አርቲስት በአርት ዙሪያ ላይ መልስ ምት ነው። በቃ መልስ ምት ነው። ስለምኑ ነው መልስ ምት የሚሰጠው? መልስ ምት ሀገር የሞተው ማን ነው? የትኛው ሀገር ነው የሞተችው? ሲታስበው የቴዲ ሙዚቃ እኮ ሁላችንም እንወደዋለን አይደል እንዴ? የትኛው አትወደውም? እርግጠኛ ነኝ። ማን የቴዲ አፍሮ አንተ ብዙ ሙዚቃዎች አሉ። አንተ ቆይ እንወደዋለን ስትል አትዋሸኝ። መጀመሪያ የቴዲ አፍሮ አንተ ውስጥ በብዙ ሙዚቃዎች ሰርታል። አንድ የቴዲ አፍሮ የለበትም። ገብተህ ማየት ትችላለህ። እሺ ገብታል። በፌስቡክ የሚሆን በዩቲዩብ የሚሆን ከዚህ ተሰራቸዋለሁ። ገብታል። ዩቲዩብ አይደለም በዚህ ላይ ያልሰራው ገብተህ ማየት ትችላለህ። የአሁኑን ራሱ ቅድሚያ የሰራሁት እኔ ነኝ ከአንተ በፊት ማለት ነው። እሺ ምን አልከዛ? መጨረሻ ሙዚቃውን ሲያይ ሀገር እንዴት ነው? የትኛው ሀገር ነው የሞተችው? ቴዲ የሚፈልጋት ሀገርን እስክንድር ነጋ ልከዋል። ላመጣ አልመጣም፣ አልተመለሰም። የትኛው ሀገር ነው የሞተችው? የትኛው የሞተችው? ጥያቄ ነው ወይስ ልታብራራ? ጥያቄ ነው። የትኛው ሀገር ነው የሞተችው? በጣም ጥሩ። አሁን አንድ ሰው ኢትዮጵያ የሚኖር ወለጋ መሄድ ይችላል? ለምንድን ነው የማይችለው? እኔ እጄ መጣሁ አይደል እንዴ? አንተ እኔ መጣሁ አይደል? ኢትዮጵያ እኔ እጄ መጣሁ አይደል? እኔ እኮ እጄ መጣሁ ያልኩ ነው። እሺ ቆይ እሺ፣ አንዱ ደግሞ አማራ ክልል ላይ በደንብ መሄድ ይችላል? እዛ መስመር አልሄድኩትም። ወለጋ ያለው አንድ ሰው ትግራይ ክልል ላይ እንደፈለገ መሄድ ይችላል? ቆይ ይሁን። ሀገር ላይ አንድ ነገር ሀገር ሞተች ሲባል ቅኔውን በደንብ ልንገርህ ምን ማለት እንደፈለገ ካልተግባባችሁ። ሊል የፈለገው ኢትዮጵያ ላይ በሰላም መኖር ካልቻልክ፣ በሰላም የመኖር ዋስትና ከሌለ ሀገር ሞቷል። ሰላም ያከለከለ ያለው ማነው? ዮኒ ታውቀዋለህ? ሀገርን ሰላም እየከለከለ ያለው ማን ነው? መንግስት ነው። በየትኛው መንግስት? ክልል የምትመራው ያንተ አሁን የምትደግፈው መንግስት ልጠይቅህ፣ በቀላሉ ልጠይቅህ፣ በቀላሉ ኢትዮጵያ ውስጥ እየኖርክ ይሄንን መንግስት ተቃውመህ ጽሁፍ መጻፍ ትችላለህ ወይ? እሷን ብቻ ለምንድን ነው የማትችለው? ማን ነው የሚጽፈው? አምጣ። ምክንያቱም የመጽሐፍ ልብ ከሌለክ ነው እንጂ አንተ መጽሐፍ ለምን ጻፍክ? ለምን ዘፈንክ? ለምን ተራ ጨዋታ ላይ ሄዶ እንትን ልብ ያለ ለዛ ነው ቴዲ አፍሮን ስቱዲዮን ፌዴራል ሄዶ የዘረፈው። የሞተችበት ሀገር ለዛ ነው። መብቱ ነው አልክ እኮ አይደለ? አሁን በቃ ባልከው ነው የሚይዝ። አሁን ብለሃል፣ መጽሐፍ ልብ ያለው ሰው ቢጽፍ ችግር የለውም ብለሃል አላልክም? አገሩ እኮ ነው። ለምንድን ነው ያጽፈው? ታንኪዩ። እሺ እንደሱ አለና ቴዲ አፍሮ ዘፈነው። ይሄ መብቱ ነው አይደል? ዘፈን መብቱ ነው፣ ግን ሀገሬ መብቱ ነው አይደለም? አሁን እሷን ብቻ መልስ። መብቱ ነው አልክ። ሀገር ሞተች፣ ለሱ ሀገር የሞተችበት መሰለው። ሀገር ከሞተችበት የሞተችበት ሀገር ሄዶ የሚፈልግ ነው እዛ ቦታ ላይ። ለምን ማቅናት አለብኝ? አየህ፣ የእናንተ አንዷን ቁንጽል ወስደ ነው ድፍን ሀሳቡን ብትሰማው ለማለት የፈለገው ሰላም የለም፣ እርቅ የለም፣ ረሃብ ነው። ከቦታ ቦታ መሄድ አትችልም ማለት ነው። ቦታ ሲጎበኝ ታውቀዋለህ። ቋንቋውን ለሚያውቁት ብታስተረጉሙ ይሻላል ቅድሞ ከመናገር። የቱ ቦታ ሄዶ አይቶ ቴዲ ከቤት ወጥቶ ሲዝናና አይተህ ታውቀዋለህ? ያለው አንተ እያየው ነው የሚዝናናለን። እንኳን ኢትዮጵያ ዓለምን የሚዞር ሰው ሲዝናና አይተው ታውቃለህ ትለኛለህ? ኢዚ ነው ዓለም ዞር ኢዚ ነው። እንኳን ኢትዮጵያን አይደለም ዓለም የሚዞር ሰው ኢትዮጵያን አያይም ትለኛለህ? እስቲ የቱ ቦታ ነው ቴዲ ሲዞር አይተሃል? የቱ ቦታ የተሰራው? የቱ ቦታ ከቤት ወጥቶ ያውቃል እንዴ? አማራ ክልል ላይ የተሸለመው ዶክትሬቱ ከቤት ሆኖ ነው። ምክንያቱም ከቤት ሪፖርት ወጥተህ ከሪፖርት ቤት መመለስ አንድ ቦታ ሲዞር ንገረኝ። የመዞር አባዜ ያለበት መሄድ ባለበት ቦታ ይሄዳል። ልማትን ሲጎበኝ የተሰራው ነገር ሲያይ፣ የጠፋው ነገር ሲያይ፣ ይህ የጎደለው ነገር ሲያይ ሲጎበኝ አይታችሁ አበልጆች እስቲ ቄራ አይታችሁ ታውቃላችሁ? ወደ ቄራ ለዚህ ነው ማንግባባው። አሁን ልል የፈለግከው ራስህ አልክ። አንተ የፈለግከውን ተቃውሞ መንግስትን ተቃውሞ የቴዲ ሀገር ብቻ አይደለችም፣ እኔም ሀገር ናት፣ ያንተም ሀገር ናት። እኔ ሀገራችን ስትሉ አልነበረም። አሁን ነው ሀገር የመጣው። ኦሮሞ ፈርስት ነበራችሁ።
ኦሮሞ ፈረስት አይደለ? ኦሮሞ ፈረስት ኦሮሞ ፈረስት ኦነግ ነበራችሁ እንጂ ካርታ ኖ እሱንም ልጨምርልህ። ካርታውን ቆርጣችሁ ካርታ አላችሁ የራሳችሁ። ምን አላችሁ እናውራ። በኢትዮጵያ አርት ውስጥ እኮ በኢትዮጵያ አርት ላይ የሚጠራው ጋሽ ጥላሁን ገሰሴ ነው፣ የኦሮሞ ልጅ ነው። እሺ ኢትዮጵያን በዓለም ላይ ያስጠራ የነበረ አታምኑትም። የኢትዮጵያ ሰንደቅ ዓላማ በዓለም ላይ ያሉት የኦሮሞ ልጆች ናቸው። ልንገር፣ በኦሮምኛ ዘፍኖ አይደለም የታወቀው። ማን ሻማ ቡሬክ የሚለውን ዘፈኑን ገብተህ ስንት ሰው ነው ያየ? ምንም ያላየው። እውነቱን ነው የምነግርህ። ስንት ዘፈን ነው ያለው? ከ10 ዘፈኖቹ ከሚዘፍናቸው አንድ ለባህሉ ድምቀት ኦሮምኛ ያስገባል። ከዛ ውጭ የለው። ሀቅ ነው የምነግርህ እኔ። የባህሉ ድምቀት ለባህሉ ድምቀት አንድ የኦሮምኛ ይጨምራል። እስቲ አንተ የምታምንበት አንተ የምታምንበት አንተ ማለት ሰባል በምንም የለም፣ በምንም ጀግንነት በምንም የለም። አንተ ማለት ማዕከለኛ ነህ። አንተ በዘረኝነት በጀግንነት የለም ነው ያልከው። በዘረኝነት ውስጥ የለም፣ በብሔር ውስጥ የለም። ዘረኝነት አይመቸኝም። ዘረኝነት ውስጥ የለም። እኔም ዘረኝነት አይመቸኝም። ስለዚህ እኔ አንተ ነሳቦች ሁሌ እከታተላለሁ፣ ግን አንዳንዴ መስመር የምትልካባቸው ነገሮች አሉ። በኢትዮጵያ ምድር ላይ 86ቱም ብሔረሰቦች ኢትዮጵያዊ ናቸው። አዎ ቴዲ ኢትዮጵያ ሞተች አለች ሊነግረን አይችልም። እሺ ቴዲ ኢትዮጵያ ለአንተ ጥያቄ ነው የምጠይቀህ። ቆይ 86 ብሔር ብሔረሰቦች አልከኝ። ከ86 ብሔር ብሔረሰቦች ለምን ኦሮሞ ብቻ መልስ ሊሰጥ ፈለገ? መልስ። ኦሮሞ ብቻ ለምን መልስ መስጠት ፈለገ? መልስልኝ። መልስ መስጠት ስላለበት ነው። ለሌላው ሀገር አይደለች ቴዲ አፍሮ ያለው። እንግዲህ ድፍን 86 ብሔር ብሔረሰብ ማናቸው መጥቶ ማሉ ሆኖ ነገረኛ ኖ አሁን የምጠይቀህ 86 ብሔር ብሔረሰብ ካለ 85 ብሔረሰብ አብሮ ቴዲ አፍሮ መርገጥ ነበረበት። ሀገር አለ ምን አባ ገባ። ቆይ ለምን እንደዚህ ትለናለህ? ለምን እንዲሆነ ብለህ 85 ብሔረሰብ መስደብ ነበረበት ቴዲ አፍሮ። ከ86 ብሔር ብሔረሰብ ኦሮሞ ወታችሁ ጓገጭ ያላችሁት እውነት ኢትዮጵያን ወዳችሁ ነው? ምን ነው በ8 ዓመት ለፋ በ8 ደቂቃ ውስጥ መልስ ስለተሰጠው ለምን አመማችሁ? ኖ መልስልኝ ጥያቄ። ምን አይነት መልስ? አገር አለን ምንድን ነው እኛ ጀግና ነን ምናምን ስላልክ ማለት ነው? ትናንትና ተርሳች። ጀግንነት የአባቶቻችን ነው። ኢትዮጵያነትም የአባቶቻችን ነው። የትኛው ኢትዮጵያዊነትን የምታውቁት? የትኛው ኢትዮጵያነትን የምታውቁት እናንተ በወሬ በስተቀር? አንተ ኢትዮጵያ ሲባል እኮ ነው የምታኮርፉት። ኢትዮጵያ ንገሩኝ። ስለ ኢትዮጵያዊነት ሲዘምር ነው እኮ የምታኮርፉት። እስቲ ኢትዮጵያ መልሴን መልስልኛው። ከ86 ብሔር ብሔረሰብ አንድ ጀግና ስጠኝ። ከ86 ብሔር ብሔረሰብ ይቺን መልስና እንሄዳለን ወደ ሌላው። አንተም ትጠይቃለህ። ከ86 ብሔር ብሔረሰብ ኦሮሞ ብቻ መለሰ ለቴዲ። ኦሮሞ ብቻ ሰደበው። የኦሮሞ አርቲስቶች ኦሮሞ ህዝብ አልሰደበውም። አልሰደበውም፣ መልስ ሰጠው እንጂ ስድብ አይደለም። እሺ ምን ማለት? ሌላው ለምን አልሰጠው? መልሱ ነው የሰጠው። እሺ ሌላው ለምን አልሰጠው? ሌላው ለምን አልሰጠውም? በችሎታው ነው። አታውቀውማ በምን እንደሰጠው። የትኛው ቋንቋ ታውቀዋል? አማርኛ ብቻ ቀር የምታውቀው የለም። በአማርኛ እኮ መለሰ። የሚጠላውን ቋንቋ እንዲናገር አደረገው ቴዲ። ኖ በአማርኛ ብቻ። ኦሮምኛ ዘፋኝ ነው። ሌላ ዘፈኖቹ የምትሰማ በሙሉ በኦሮምኛ ናቸው። በሚጠላው ቋንቋ እንዲናዘዝ ቴዲ አፍሮ አደረገው። የሚጠላው ቋንቋ ኦሮምኛ የማን ነው? አማርኛ የማን ነው? አማርኛ የድፍን ኢትዮጵያዊ። የድፍን ኢትዮጵያዊ ግን የአማራ ህዝብ ቋንቋ የአማራ ህዝብ በጥበቡ ለድፍን ኢትዮጵያ አበርክቷል። ለምን መሰለህ ያበረከተው? ፊደል ስላለው ነው። የእናንተ ፊደል የለው። ኦኬ ታሪክን ግባና አንብብ። ምክንያቱም አማራ ህዝብ ሳይሆን የአገው ህዝብ ነው። አገው ህዝብ ደግሞ የኩሽ ህዝብ ነው። አማራ ደግሞ የወታደር ቋንቋ፣ አማርኛ የወታደር ኢትዮጵያ የሚስማሙበት ቋንቋ ነው። አንድ አገው ብታመጣ የኩሽ ህዝብ ነኝ የሚል የለም። የኩሽ ህዝብ ነኝ የሚል አማራ ነኝ ነው። አማራ የሚባል አማራም ኢትዮጵያዊ ነው። አማራ ነኝ ነው የሚል ቴዲ አማራ ሆኖ አይደለም። እሺ አገር የጠፋበት አሁን መልሱን ለምን አትመልስም? ከ86 ብሔር ብሔረሰብ 85ቱ አጣጥመው ደስ ብሏቸው ወላይታዎች መልሰውታል። ወላይታዎች መልሰውታል። በስልጥኛ ተመልሰውለታል። በኦሮምኛ ተመልሰውለታል። በሶማሊኛ ተመልሰውታል። የትኛውን ቋንቋ ትችላለህ? አንድ ቋንቋ ብቻ ነው የምትችለው እኮ አማርኛ ብቻ እኮ ነው የምትችለው። አምጣ ኖ ቆይ ተመልሷል ብለኛል። በስንተኛው ነው የምትችለው? አማርኛ ብቻ ነው። ተሸገራችሁ እኮ። ጎበዝ ልጅ አንዴ አምጣልኝ።
ምኑን ላምጣልህ? የተመለሰለትን ዩቲዩብ ሰርች አድርግና ዩቲዩብ ተመልሷል ብለኛል። አምጣ ሰርች አድርግና ይኸው ኦሮሞ የተመለሰ ኦኬ አመጣልህ ያለ እንዲህ ናቸው። አያችሁ ምንድነው? እንዲህ ናቸው አምጣ አልከኝ። በስልጤ ተሰርቶለታል፣ በጉራግኛ ተሰርቶለታል፣ በምን ተሰርቷል፣ በሁሉም ቋንቋ ተሰርቷል አልክ። አምጣ። ይኸው ህዝብ አለ እዚህ። ዮኒ አምጣ። አንድ ነገር ልንገርህ አይደል፣ እኔ በዘረኝነት ውስጥ የለውም፣ በብሔር ውስጥ የለውም። በደንብ አለችበት። ማንም ያቀናል። ይሄ አጀንዳ ማንም ኢትዮጵያዊ ያቀናል። ቆይ ቴዲ አፍሮ ኦሮሞን ሰድቧል። ማንም ኢትዮጵያዊ ያቀናል። ኦሮሞን ሰድቦ ያውቃል ወይ? በአርቱ ቴዲ አፍሮ ኦሮሞን ሰድቧል። ህብረተሰብን ሁለቱም አርቲስቶች ኖ የጠየቁ ኦሮሞን ሰድቧል ወይ? ኦሮሞን ሰድበዋል ወይ? ሙዚቃውን ሰምተሃል? በደንብ እኔ በደንብ አንደኛ የሰማሁት ያለ ይኸው ከፍትልሃለሁ። ቤተሰብ እየሰማችሁ አብረን እንስማ። እግዚአብሔር ይስጥ። እንደሱ ካልከኝ እንሰማውና መልስ ትሰጥበታል። መልስ ትሰጣለህ። ጎበዝ እንሰጣጣለን። ችግር የለውም። ችግር የለም። ዳስ ጣል ቴዲ አፍሮ ይላል። ገና ሳልነካው የሚገርም እኮ ነው። ዳሱን አንሱት እንጂ ስንት ቀን ሆኖታል? ቆይ ኮንሰርት ያዘጋጃችሁ እና ያለቀሳችሁ እናንተ ዳሱን አንሱት። ይበቃል። አዳምጥ እንጂ ለአዳምጥ አላልክ